ኢየሩሳሌም የሃይማኖትና የፖለቲካ ትኩሳት የምትተነፍስ ከተማ። በዛሬው የታሪካችን ክፍል የምናየው ስለ አንድ ታሪኩ በአስደናቂ ሁኔታ ስለተቀየረለት ሰው ነው። ይህ ሰው ተራ ሰው አይደለም። የፈለገውን ማግኘት የሚችል ባለስልጣን፣ የህግ መምህርና የአይሁድ አለቃ ነው። ስሙ ኒቆዲሞስ ይባላል። ነገር ግን ኒቆዲሞስ አንድ ትልቅ ያልተፈታ ችግር አለበት። በውስጡ የሚመላለስ ያልተመለሰ ጥያቄ። ይህ የናዝሬቱ ኢየሱስ ማን ነው? ለምንስ ተአምራቱ ከሰው በላይ ሆነ? ኒቆዲሞስ ይህንን ለማወቅ ጓጉቷል። ነገር ግን ፍርሃት አስሮታል። የጓደኞቹን የፈሪሳውያንን ትችት ይፈራል። ስሙንና ክብሩን ማጣትም አይፈልግም። ለዚህም ነው አንድ ትልቅ ውሳኔ የወሰነው። እኩለ ሌሊት ነው። የኢየሩሳሌም ጎዳናዎች ጸጥታ ሰፍኖባቸዋል። ሁሉም ሰው በየቤቱ ተኝቷል። ነገር ግን አንድ ሰው እንቅልፍ አጥቶ በጨለማ ውስጥ ይጓዛል። ማንም እንዳየው ፊቱን ሸፍኗል። ይህ ሰው የእስራኤል መምህር፣ የፈሪሳውያን አለቃና በህዝቡ ዘንድ እጅግ የተከበረው ኒቆዲሞስ ነው። የዘንድሮ የዐቢይ ጾም 6ኛ ሳምንት ኒቆዲሞስ ብለን ስንሰይም እኛም ከዚህ ሰው ጋር በሌሊት ጉዞ እንጀምራለን። ኒቆዲሞስ ለምን በሌሊት መጣ? በብርሃን መምጣት አቅቶት ነው ወይስ የሰዎችን አይን ፈርቶ? ዛሬ የዚህን የሌሊት መንገደኛ ታላቅ ሚስጥር አብረን እንፈትሻለን። ከባድ የሌሊት ነፋስ በጠባቡ ጎዳና ላይ ይነፍሳል። ኒቆዲሞስ በየጥላው ስር ይሸሸጋል። እያንዳንዱ ኮቴ ያስደነግጣል። በእኩለ ሌሊት በድብቅ ክርስቶስን ሊያገኝ እንደሚሄድ አንድ ሰው ቢያዩ እድሜ ልኩን የገነባው ዝናውና ክብሩ ሁሉ በቅጽበት ወደ ምንነት ይቀየራል። ግን የውስጡ ጥማት ከክብሩ በላይ በረታበት። ልቡ ይመታል። ይህ ሰው በእውነቱ ከእግዚአብሔር የመጣ መምህር ካልሆነ በቀር እነዚህን ተአምራት ማንም ሊያደርግ አይቻለውም እያለ ለራሱ ያጉረመርማል። በመጨረሻም ወደዛ ሚስጥራዊ ቤት ደረሰ። ክፍሉ ውስጥ ያለው ጸጥታ በሻማ ብልጭታ ይረበሻል። ኒቆዲሞስ ክብሩን፣ ስልጣኑን፣ የፈሪሳውያንን ጓደኝነት ወደ ጎን ትቶ ትህትናን ተላብሶ ሲል ንግግሩን ጀመረ። መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህን ተአምራት ማንም ሊያደርግ የሚችል የለም። ኢየሱስ ግን የኒቆዲሞስን የልብ ምት ያውቅ ስለነበር ወደ ወሬው ሳይሆን በቀጥታ ወደ ኒቆዲሞስ ልብ ዘለቀ። ውስጡን ሰላም ወደ ነሳውና ሁሉን ነገር አደጋ ላይ ጥሎ ወደ አስመጣው ወደ ነፍሱ ጥያቄ። እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ላይ አይችልም አለው። ኒቆዲሞስ ግራ ተጋባ። እሱ የመጣው ስለ ተአምራት ሊጠይቅ ነበር። የተሰጠው መልስ ግን ስለ ልደት ሆነ። ከልደትም ስለ ዳግም ልደት። ሰው እንዴት ዳግም ሊወለድ ይቻላል ሲል አሰበ። ምድራዊ እውቀቱና ፍልስፍና ሁሉ ባዶ ሲሆንበት ተሰማው። ሰው ካረጀ በኋላ እንዴት ሊወለድ ይችላል? ዳግመኛስ ወደ እናቱ ማህፀን ገብቶ መወለድ ይችላልን? ሲል ግራ በመጋባት ጠየቀ። በዚህ ጊዜ ነበር ጌታችን ታላቁን ሚስጥረ ጥምቀትን የገለጸለት። የስጋ ልደት ከስጋ እንደሆነ ሁሉ የመንፈስ ልደት ደግሞ ከመንፈስና ከውሃ መሆኑን አስረዳው። ኒቆዲሞስ በዛች ሌሊት ከእናቱ ማህፀን ሳይሆን ከእግዚአብሔር ቃል አዲስ ሰው ሆኖ ተወለደ። ኢየሱስ አንድ የሚገርም ምሳሌን ሰጠው። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደሚመጣ ወደ የትም እንደሚሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲሁ ነው። ይህ ንግግር ለኒቆዲሞስ አዲስ ዓለም ነበር። ሕግን በመጠበቅ ብቻ የሚኖር የመንፈስን ነፃነትና ተአምራትን መረዳት ከበደው። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷልና። ኒቆዲሞስ በገባበት አልተመለሰም። ይህ ሚስጥራዊ ግንኙነት ሕይወቱን ቀየረው። በጨለማ የመጣ ሰው በብርሃን ተሞልቶ ተመለሰ። የኒቆዲሞስ ታሪክ እዚህ ላይ አያበቃም። የኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ኒቆዲሞስን የሌሊት ደቀ መዝሙር ይሉታል። መጀመሪያ ላይ ሰዎችን ፈርቶ በጨለማ የመጣው ኒቆዲሞስ በኋላ ግን በሚገርም ሁኔታ ተቀይሮ እናያለን። ጌታችን በመስቀል ላይ በተሰቀለ ጊዜ የቅርብ ደቀ መዛሙርቱ ሳይቀር በፈሩበትና በሸሹበት ሰዓት ያ በሌሊት ይደበቅ የነበረው ኒቆዲሞስ የጌታን አስከሬን ለመቅበር የከበረውን ሽቶ ይዞ በአደባባይ ሲመጣ እናያለን። ከአርማትያሱ ዮሴፍ ጋር በመሆን የጌታችንን ቅዱስ ሥጋን ገንዞ ቀበረ። ከጨለማ ፍርሃት ወጥቶ የብርሃንና የድፍረት ሰው ሆነ። ታዲያ በ6ኛው የዐቢይ ጾም ሳምንት ይህንን ታሪክ ስናስብ ለኛ የሚሰጠን ትምህርት ምንድን ነው? ሁላችንም በውስጣችን የራሳችን ሌሊት አለ። የኃጢአት ሌሊት፣ የፍርሃት ሌሊት፣ የጥርጥር ሌሊት። ልክ እንደ ኒቆዲሞስ የሰዎችን አይን ፈርተን ክብራችንን ላለማጣት ስንል እውነትን ለመቀበል የምንቸገር ብዙዎች ነን። ነገር ግን ይህ ሳምንት የጥሪ ሳምንት ነው። በሌሊትም ቢሆን በጨለማም ቢሆን ኃጢአታችን ቢበዛም ውስጣችን ቢቆሽሽ እርሱ ከመሄድ ወደ ኋላ እንበል። ጌታችን ኒቆዲሞስን ለምን በሌሊት መጣህ ብሎ አላባረረውም። ይልቁንም ታላቁን የሕይወት ሚስጥር አጠጣው። እኛንም በምህረቱ ሊቀበለን ዳግመኛ በንስሐ ሊወልደን እጆቹን ዘርግቶ ይጠብቀናል። እንግዲህ የዐቢይ ጾም ጉዟችን ሊጠናቀቅ ጥቂት ሳምንታት ቀርተውታል። ከኒቆዲሞስ ሳምንት ቀጥሎ ወደ ሆሳና ከዚያም ወደ ሰሙነ ሕማማት እንገባለን። ይህ የኒቆዲሞስ ሳምንት ከፍርሃታችን የምንወጣበት፣ የንስሐ ፍሬ የምናፈራበትና እውነተኛውን ብርሃን የምናገኝበት ይሆንልን። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ አድርጉ። ሰላም።